ፕሬዚዳንት ትራምፕ የኢራን ጦርነት ሁሉም ግብ እስከሚሳካ ይቀጥላል አሉ። ሄዝቦላ ወደ እስራኤል ሮኬት መተኮስ ጀመረ። እስራኤል ከ50 በላይ በሚሆኑ መንደሮች የሚኖሩ ሊባኖሳውያን ለቀው እንዲወጡ አዘዘች። ውድ የኢትዮ ዴይሊ ኒውስ ቻናል ተከታታዮች ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘወትር ጊዜውና ወቅቱን ጠብቀው የምንለቃቸው ታማኝ መረጃዎች እንዲደርሷችሁ ደውል ምልክቱን ይጫኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ እንጠይቃለን። ከኢትዮ ዴይሊ ኒውስ አሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገናኝተናል። ቅድሚያም አርዕስተ ዜናዎችን አሰምተናችኋል። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቪዲዮ ባስተላለፉት መልእክት ኢራን ላይ የጀመረው የውጊያ ዘመቻ በሙሉ ኃይልና ሁሉም ግቦችን እስከሚሳኩ ድረስ ይቀጥላል ሲሉ ተናግረዋል። ኢራን እስራኤል ላይ የምታደርሰውን ጥቃት የቀጠለች ሲሆን በቴህራን የሚደገፈው ሄዝቦላህም ቴልአቪቭ ላይ ሮኬት በማስወንጨፍ ጦርነቱን ተቀላቅሏል። እስራኤልም በምላሹ በሊባኖስ የሚገኙ የቡድኑ ይዞታዎች ላይ ጥቃት ፈጽማለች። የሊባኖስ ዋና ከተማ የቤይሩት ነዋሪዎች ሌሊት 9 ሰዓት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት አካባቢ ላይ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃቶች በተፈጠሩት የፍንዳታ ድምፅ ከተኙበት ነቅተዋል። እነዚህ ድምፆች የተሰሙት በኢራን የሚደገፈው ሄዝቦላ የሮኬት ጥቃት የፈጸመባት እስራኤል የቡድኑ ይዞታዎችን ኢላማ ያደረገ ጥቃት መፈጸም በመጀመሯ ነው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ላይ የተፈጸመው ግድያ የአጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃውንም ሕጋዊ ራስን የመከላከል እርምጃ ሲልም ገልጾታል። የደቡባዊ ቤይሩት ነዋሪዎች በተሽከርካሪዎቻቸው ከመኖሪያቸው መሸሽ ጀምረዋል። ሄዝቦላ ትክክለኛ ኢላማዎችን የሚመቱ ሮኬቶችና በብዛት ተጉዘው ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ ማስወንጨፉን ገልጿል። ለሄዝቦላ ጥቃት ምላሽ መስጠት መጀመሩን ያረጋገጠው የእስራኤል ጦርም ጥቃቱ ሄዝቦላ ላይ በዘመቻው ለመሳተፍ ያሳለፈው ውሳኔ ላይ የሚፈጸም እንደሆነም አስታውቋል። ሄዝቦላ ለእስራኤል መንግስት ስጋት እንዲጋርጥና በሰሜን እስራኤል ላይ በሚገኙ ንጹሐን ላይ ጉዳት እንዲያደርስ እንደማይፈቅድ ጠቅሷል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ሰጥቷል። ይህንንም ተከትሎ የሀገሪቱ ዜጎች መኖሪያቸውን ለቀው እየወጡ ነው። ቤይሩት እና ሲዶን ከተሞች ውስጥ የሚገኙ ነዋሪዎች ለቀው በሚወጡበት ወቅት ከፍተኛ የትራፊክ መጨናነቅ መከሰቱን የሚያሳዩ ምስሎች ወጥተዋል። ከአንድ ዓመት በላይ የቆየውና እስራኤል በሄዝቦላ ላይ ከፍተኛ ጥቃት የፈጸመችበት ውጊያን ለማስቆም በአውሮፓውያኑ አቆጣጠር 2024 በአሜሪካ አሸማጋይነት በተደረሰ ስምምነት እስራኤልና ሊባኖስ የተኩስ አቁም ለማድረስ ተስማምተው ነበር። ተኩስ አቁሙን ለመጣሱ አንዳቸው ሌላኛውን ተጠያቂ አድርገዋል። እስራኤል ስምምነቱ ከተፈጸመ በኋላ ከሄዝቦላ ጋር ግንኙነት አላቸው ባለቻቸው የሊባኖስ ግዛቶች ላይ በየቀኑ በሚባል ደረጃ ጥቃት ስትፈጽም ቆይታለች። የእስራኤል አካባቢውን ለቆ የመውጣት ትዕዛዝ የተላለፈው ሌሊት ላይ ነው። ሳይዶን ከተማ ውስጥ ነዋሪዎች ለቀው ሲወጡ የትራፊክ መጨናነቅ ተከስቷል። እስራኤል ከ50 በላይ በሚሆኑ መንደሮች የሚኖሩ ሊባኖሳውያን ለቀው እንዲወጡ አዘዘች። እስራኤልን ማስጠንቀቂያ የሰሙ ሊባኖሳውያን መኖሪያ አካባቢያቸውን በመልቀቅ እየወጡ ነው። እስራኤል ጥቃት እንደምትፈጽም በመግለጽ ከ50 በላይ በሆኑ አነስተኛ ከተሞችና መንደሮች የሚኖሩ ሊባኖሳውያን አካባቢያቸውን ለቀው እንዲወጡ አዘዘች። እስራኤል ጦር ከላያቸው ከእነዚህ አካባቢዎች ነዋሪዎች ቢያንስ 1 ኪሎ ሜትር እንዲርቁ አስጠንቅቋል። የእስራኤል ጦር ያስተላለፈው ማስጠንቀቂያ ለራሳችሁ ደህንነት ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ ከመንደራችሁ 1 ኪሎ ሜትር የሚያህል ወደ ግልጽ ስፍራ እንድትሄዱ እናስጠነቅቃለን ሲሉ አስተላልፈዋል። ማንኛውንም የሄዝቦላ አባላት ተቋማት ወይንም ወታደራዊ ቁሳቁሶች ቅርብ የሆኑ ሰው ሕይወቱን ለአደጋ ያጋልጣል በማለት መንደሮቹን በመዘርዘር ከዚህ ቦታ 1 ኪሎ ሜትር ርቀው እንዲቀመጡ ትዕዛዝ አስተላልፈዋል። የእስራኤል ጦርን ማስጠንቀቂያ የሰሙ የሊባኖሳውያን ከተጠቀሱት አካባቢዎች ለቀው እየወጡ ነው። የአሜሪካ እስራኤል እና ኢራን ጦርነት የሶስተኛ ቀን ዋና ዋና ክስተቶቹን እናስደምጣችሁ። የእስራኤል የአየር መከላከያ ስርዓት ኢራን አሽኬሎን ውስጥ የፈጸመችውን ጥቃት አክሽፏል። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ሶስተኛ ቀኑን አስቆጥረዋል። ሁሉም ወገኖች ከፍተኛ የአየር ድብደባ መፈጸም ቀጥለዋል። በጦርነቱ ሶስተኛ ቀንም ምን ተከሰተ? ዶናልድ ትራምፕ በኢራን ላይ የተከፈተው የማጥቃት ዘመቻ ሁሉም ግቦቻቸውን እስኪሳኩ ድረስ ይቀጥላሉ ሲሉ በቪዲዮ ባስተላለፉት መልእክት ገልጸዋል።
የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 አሜሪካዊ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዚዳንቱ ትራምፕ ተናግረዋል። ሰኞ ማለዳ ማለትም ዛሬ ላይ ሄዝቦላ ወደ እስራኤል ሮኬቶችን መተኮሱን ተከትሎ ቴል አቪቭ የቡድኑ ኢላማዎች ናቸው ባላቸው በሊባኖስ የሚገኙ አካባቢዎች ላይ ጥቃት መሰንዘር ጀምራለች። አሜሪካና እስራኤል በኢራን በሚገኝ የሴቶች ትምህርት ቤት ላይ በፈጸሙት ጥቃት ቢያንስ 150 ሰዎች መገደላቸውን የአገሪቱ መንግስት ገልጿል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ድርጊቱን አረመኔያዊ ሲሉ ጠርተውታል። እስራኤል ከኢራን የተተኮሱ ሚሳኤሎች ቢያንስ 9 ሰዎችን መግደላቸውን አሳውቃለች። ይህ ጦርነቱ ከተጀመረበት ጊዜ አንስቶ በእስራኤል ላይ የደረሰው ከፍተኛ የሟች ቁጥር ነው። የተባበሩት አረብ ኤሚሬት ቅዳሜ ዕለት ኢራን በፈጸመችው ጥቃት 3 ሰዎችን መሞታቸውን አስታውቃለች። በባህሬን፣ በኢራቅ ኤርቢልና በዮርዳኖስ ከፍተኛ ፍንዳታዎችም መከሰታቸው ተገልጿል። ሰኞ ጠዋት በእስያ የዓለም ነዳጅ ዋጋ ጭማሪ አሳይቷል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር አሜሪካ የዩኬ ወታደራዊ ሰፈሮች በመጠቀም ጥቃቶች እንድትፈጽም መፍቀዳቸውን አስታውቋል። ነገር ግን አሁን የማጥቃት እርምጃውን አልተቀላቀልንም ሲሉ ለሕዝባቸው ተናግረዋል። በሳይፕረስ የሚገኘው የዩኬ የጦር ሰፈር በቆጵሮስ በሚገኝ አንድ የጦር ሰፈር ላይ ለተፈጸመ የድሮን ጥቃት ምላሽ መስጠቱን አረጋግጧል። ኢራን ዱባይ ውስጥ የምታደርሰውን ጥቃትም ቀጥላለች። ውድ ተመልካቾቻችን ለሰዓቱ ይዘናቸው የመጣናቸው መረጃዎች ይህን ይመስሉ ነበር። ቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።